ከመዲናችን አዲስ አበባ በስተምስራቅ 84 ኪሎ ሜትር ላይ የምትገኘው የስምጥ ሸለቆ አንቆ አዳማ ከተማ ለመላው ኢትዮጵያውያን ለ2018 አዲስ ዓመት በሰላም አደረሳችሁ ይላል። ከተማ መስተዳድሩ የ10 ዓመት የብልጽግና ጉዞ እቅድን ለማሳካት የተለያዩ የልማት የማህበራዊና ኢኮኖሚያዊ እንዲሁም የመልካም አስተዳደርን በላቀ ደረጃ በማረጋገጥ የህዝብን ተጠቃሚነት እንዲኖር እየተጋ ይገኛል። ከተማዋን የኢንዱስትሪ ማዕከል ለማድረግና ስማርት ሲቲን እውን ለማድረግ ሰፋፊ ክንውኖችም ተከናውነዋል። በተለይም በ2017 ዓ.ም የህብረተሰቡን ተጠቃሚነት በተሻለ ደረጃ የሚያረጋግጡ የመንግስት የአገልግሎት አሰጣጥን ዲጂታላይዝድ በማድረግ አገልግሎቱ የተሳለጠ እንዲሆን ማድረግ የተቻለበትና የተሞክሮ ማዕከል በመሆን ለተለያዩ የክልል ከተሞችና የፌዴራል መስሪያ ቤቶች ተሞክሯን አጋርታለች። በግብርና ኢኒሼቲቭ የአሳ ልማት፣ የስንዴ ክላስተር፣ የፓፓዬ፣ የሙዝ፣ አቮካዶ፣ የማር፣ የአሳማ ልማት በከተማዋ በስፋት በማልማት የቤተሰብን ብልጽግናን ከግብ ለማድረስ የተከናወኑ ውጤታማ ስራዎች ሲሆኑ በሁለተኛ ዙር ፕሮጀክት ምርቃት በከተማዋ የሚታየውን የመኖሪያ ቤት ችግር ለመቅረፍና ለቤት ልማት አዲስ ምዕራፍ ይዞ የመጣው አንዶዴ የጋራ መኖሪያ ቤቶች በ2.96 ቢሊዮን ብር በ4 ወራት ውስጥ በመገንባት ለስማርት ሲቲ ኢኒሼቲቭ ተነሺዎች ማስረከብ ተችሏል። የፍቅር የመተሳሰብና የአንድነት ከተማ የስምጥ ሸለቆ እንቁ ወደሆነችው የሰላም አምባሳደር አዳማ ከተማ በመምጣት ባለው ምቹ አስተዳደር፣ ምቹ የአየር ጠባይና ለኢንቨስትመንት እንቅስቃሴ ተመራጭ ወደሆነችው አዳማ ጎራ በማለት ኢንቨስት እንዲያደርጉ በዚህ አጋጣሚ ጥሪዋን ታቀርባለች። መልካም በዓል። ኑ አዳማን በጋራ እናልማ።